የተከበራችሁና የተወደዳችሁ እህት ወንድሞቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ እንኳን ለእመቤታችን ለድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ ለገባችበት ታኅሳስ 3 በዓል እንኳን በሰላም አደረሳችሁ አደረሰን። የእመቤታችን ረድኤት በረከቷ አይለየን፣ በአማላጅነቷ ታስበን። እንግዲህ ዛሬ ይዤላችሁ የቀረብኩት ዋዜማ ላይ ስለምንገኝ በበዓታ ለማርያም በዋዜማ ቅኔ ነው ይዤላችሁ የቀረብኩት። በመብልዕ ወበስቴ ድልዋነ ፋኑኤል ዘውግ ቅድመ ዘካርያስ ናትና ሐመይዋ ለድንግለ ሙሴ ኢያቄም ወሐና አምጣነ ባሕቲታ ፈጸመት ስቴፋኑኤል ወመና ወእንዘ ኢትሐፍር ሞዓት በቅድስና ውስተ ቤታ ዘመቅደስ ንጽሕና የሚል ነው ገጸ ንባቡ። ትርጉሙ እንግዲህ ጎበዝ ዘካርያስ ፊት ወገን ፋኑኤል ያዘጋጃቸው መጠጥና ምግብ በመጠጥና በምግብ ሐመይዋ ለድንግለ ሙሴ ኢያቄም ወሐና ኢያቄምና ሐና የሙሴ ድንግል ልጅን ወይንም ሴትን አሟት ታዘቧት። አምጣነ ባሕቲታ ፈጸመ ስቴፋኑኤል ወመና የፋኑኤልን መጠጥና ምግብ ብቻዋን ጨርሳለችና ታዘቧት ወይንም አሟት ነው። ወእንዘ ኢትሐፍር ሞዓት በቅድስና ውስተ ቤታ ዘመቅደስ ንጽሕና በመቅደስ ወደ መቅደስ ቤቷ ንጽሕና በቅድስና ሳታፍር በቅድስና በልዕልና ማለት እንችላለን በከፍታ ወደ ቤተ መቅደስ ወደ ቤት ንጽሕናዋ ገባች የሚል ነው። እንግዲህ ሰሙ ምንድነው? አንድ ሴት እንግዲህ ለዝግጅት የተዘጋጀውን ብዙ ሰው ይመግባል፣ ብዙ ሰው ያጠጣል የተባለውን ምግብና መጠጥ ራሷ ብቻዋን ስትጨርሰው ሰዎች በትዝብት ይወድቃሉ፣ ያማሉ። እንዴት ጨረሰችው በማለት ያሟታል ማለት ነው፣ ለሰሙ ማለት ነው። ወእንዘ ኢትሐፍር ሞዓት በቅድስና እሷም አታፍርም ማለት ነው። ቀጥታ ወደ ቤቷ ትሄዳለች፣ ሳታፍር ሳትሸማቀቅ ማለት ነው። ምንም ሀፍረት ሳይዛት ወደ ቤቷ ትሄዳለች እሷም ማለት ደፋር ትሆንና ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ እመቤታችን ድንግል ማርያም ከተወለደች በ3 ዓመቷ ምንድነው ወደ ቤተ መቅደስ እናትና አባቷ ሐናና ኢያቄም ወደ ቤተ መቅደስ እንውሰድ የብፅዓት ልጅ ናት ብለው ወደ ቤተ መቅደስ ሲወስዱ እንግዲህ እመቤታችን ድንግል ማርያም ለቤተ መቅደስ ስትሰጥ በቤተ መቅደስ ስትኖር ምን ትበላለች፣ ምን ትጠጣለች እያሉ ካህኑ ዘካርያስና ሌሎችም አገልጋዮች ሲጨነቁ ሲጠበቡ የሰማይ መልአክ ከላይ ፋኑኤል የተባለ መልአክ እግዚአብሔር ህብስት ሰማያዊ ጽዋ ሰማያዊ ይዞ ከሰማይ ዝቅ ብሎ ረቦ ታየ፣ በሰው ቁመት ያክል ማለት ነው። በዚህም እንግዲህ ዘካርያስ ክብሬ ሊገለጥ ነው ብሎ ሲጠጋ ወደ ላይ ሰቀቀበት ወይንም ከፍ ከፍ አለበት። ሌላው ደግሞ እስኪ የብላቴናዋ እናት ሐና ተብላም ወደዛ ስትጠጋ አሁንም እንደዛው አለ። ለዚች ብላቴና ይሆናል ልቀቋት ብለው እመቤታችን ድንግል ማርያምን ለብቻዋ ሲተዋት እሷ ወደ እናቷ ወደ ሐና ልትሮጥ ስትፈልግ ነገር ግን መልአኩ በክንፉ አንድ ክንፉን አንጥፎ አንድ ክንፉን ሸፍኖ ዘርግቶ ሰማያዊ ህብስት ሰማያዊ ጽዋ መግቧት አጠጥቷት ወደ ላይ እንደገና ተመልሶ አርጓል። በዚህ መሰረት እንግዲህ መልአክ ከሰማይ የወረደ ህብስት እስራኤል ሁሉ ተመግበውታል። ከአለት የፈለቀ ውሃ ብዙ እልፍ አእላፋት እስራኤል ጠጥተውታል። ነገር ግን ይሄ ለእመቤታችን ድንግል ማርያም ብቻዋን ፈጸመችው ጨረሰችው ማለት ለብቻዋ የመጣ ለእርሷ ብቻ የመጣ በመሆኑ ለሐና ለኢያቄም ለወላጆቿ እንዲሁም ደግሞ ካህኑ የቤተ ክርስቲያን በኩር የሆነው ካህኑ ዘካርያስም ለሱም የማይገባ ለእመቤታችን ለድንግል ማርያም ብቻ የተገባ
ስለሆነ ጨረሰችው። እነሱ ግን ታዘቧት ነው። ታዘቧት ማለት አደነቁ ነው። አደነቀው ይህን ህብስት ሰማያዊ መልአክ ወርዶ ንጽህናን ገንዘብ እንድታደርግ ቅድስናን ገንዘብ እንድታደርግ እንዲሁም በቤተ መቅደስ ስትኖር ምንም አይነት ምግብም መጠጥም እንደማያስፈልጋት በሰማያዊ ህብስት ሰማያዊ ጽዋ እንደሆነ ምግቧ በዚያ ስላዩ አደነቁ፣ ተገረሙ የሚል ነው። እሷም ወደ ቤተ መቅደስ በቅድስና ወደዛ ልማዷ ነውና ወደዛ ሳታፍር ሳትፈራ ወደ ቤተ መቅደስ ገብታ ኖረች የሚል ሰምና ወርቅ የያዘ ቅኔ ነው ማለት ነው። እንግዲህ ቀለል ያለ ብትን ሰዋስው ቅኔ ነው ማለት ነው። ወደ ሙያው ስንሄድ እንግዲህ በአገባብ ፍቺው በቁምቋሪ ሙያው ማድረጊያ መብልዕ ወስቴ በወተጫፍረው የማድረጊያ ባለቤቶች ያለው ይሄም በዛው ይካተታል ማለት ነው። በዚህ ጠፊ ይሆናል ማለት ነው። የመጀመሪያው ስለተሰጠ ማለት ነው። ድለዋን የስቴ መብልዕ ቅጽሎች ፋኑኤል ዘውግ ምሳሌ ዘውግ ሰም ፋኑኤል ወርቅ ተመስሎ የድለዋን ዘርፍ ቅድመ አገባብ ፍቺው ፊት ሙያው ማድረጊያ ዘካርያስ ናትና ምሳሌ ናትና ሰም ዘካርያስ ወርቅ ተመስሎ የማድረጊያ ባለቤት ወይንም የቅድመ ዘርፍ ይሆናል። በቅድመ ቢሆን አሁን በማድረጊያ አድርጎ ቅድመ የማድረጊያ ዘካርያስ የቅድመ ዘርፍ ይሆን ነበር። ይሄ ግን የማድረጊያ ባለቤት ማለት እንችላለን። ሐመይዋ ያለው አብይ አንቀጽ ያስራል እንጂ አይሳብም። ለአገባብ ፍቺው በቁምቀሪ ሙያ ለአገባብ ፍቺውን ሙያው ተጠቃሽ ተጠቃሽነቱ ሐመይዋ ላለው ድንግል የተጠቃሽ ባለቤት ሙሴ የድንግል ዘርፍ ኢያቄም ሐና በወተጫፍረው የሐመይዋ ባለቤቶች አምጣና አገባብ ፍቺውና ሙያው አስረጅ አስረጅነቱ ሐመይዋ ላለው ባህቲታ ብቻዋን ባህቲታ የፈጸመት ተሳቢ ፈጸመት እንዳያስር አምጣና ይጠብቃል። ስቴ ወመና በወተጫፍረው የፈጸመት ተሳቢዎች ፋኑኤል የስቴ ዘርፍ ወአገባብ ፍቺው ሙያው ደጋሚ እንዘ አገባብ ፍቺው ሳታፍር ማለት ሳ ሙያው ማንጸሪያ ኢታፍር እንዳያስር እንዘ ይጠብቃል። ቡአት ያለው በወ የተደገመ ማሰሪያ በአገባብ ፍቺው በቁምቀሪ ሙያው ማድረጊያ ቅድስና የማድረጊያ ባለቤት ውስተ አገባብ ፍቺው ውስጥ ሙያው ማድረጊያ ቤት ንጽህና ምሳሌ ቤት ሰብ ንጽህና ወርቅ ተመስሎ የማድረጊያ ባለቤት ማለት ነው። ዘርፍ አያያዝነቱ ቤተ መቅደስ የሚያሰኝ መቅደስ የቤት ዘርፍ ይሆናል ማለት ነው። በዚህ አይነት መልኩ ሙያው ይሰጣል። ስለዚህ መጽሔተ ግዕዝ ዩቱብን ሰፋ አድርገን እንድንመለከት ሰብስክራይብ፣ ሼር፣ ላይክ በማድረግ እንድታሳድጉልኝ በአክብሮት እየጠየኩ የእመቤታችን የድንግል ማርያም በዓለ ወደ ቤተ መቅደስ የገባችበት በዓሏ የሰላም የበረከት የረድኤት ያድርግልን። ይቆየን። በነገው ዕለትም እንዲሁ እንገናኛለን። እግዚአብሔር ከሁላችን ጋር ይሁን።